እሺ ዛሬ ደግሞ የምናየው እንዴት አድርገን በአማርኛ ቴክስት እንዴት ስሪዲ ፎንት ወይም ኢፌክቶችን መጻፍ እንደምንችል ነው ዛሬ የምናየው። ቀጥታ ወደ ቪዲዮ እንግባ እና መጀመሪያ የምንገባው ወደ ክሮም ነው። ግን ወደ ክሮም ከመግባት እኔ ቴሌግራም ላይ የምጠቀማቸውን ዌብሳይቶች አስቀምጬላችኋለሁ። ወደ ቴሌግራም ትገቡና ጆይ የሚባል የቴሌግራም ቻናል አለኝ። እሱን ግቡና ጆይን በሉ እና እዚህ ጋር እንደምታዩት እንደምታዩት ሊንክ አለ ፎር ኢፌክት ከሚለው በላይ እሱን ስትነኩ ቀጥታ ይወስዳቸዋል። ይሄን ይመስላል ዌብሳይቱ። ከዛ እስከሚከፍት ድረስ መጠበቅ ነው። ከስር ይደረድርልናል ማለት ነው። የምንፈልገው ኢፌክትም ሌላም ከሆነ ከላይ እዚች ጋር ያለችውን የሰርች ቦታ ላይ ገብተን ማግኘት እንችላለን። እዚህ ጋር የምታዩት እንዳለ እንደፈለገ መጠቀም የምንችላቸው ነው። አሁን ለምሳሌ እንደዚህ የመረጣችሁ እያያችሁ በነፃ ነው ማለት ነው። በነፃ ነው የምታገኙት። አሁን ለምሳሌ እዚች ጋር ቦስ የምትለዋ ተመቸችኝ። እሷን አንዴ ክሊክ አደርጋለሁ። ከዛ ወደዚህ ኢንተርፌስ ያመጣናል። ከዛ እዚች ጋር የዳውንሎድ አይከን አለች። እዚች ጋር አንዴ ትነካላችሁ። ከዛ እዚህ ጋር ዳውንሎድ የምትላለች መልሳችሁ ዳውንሎድ ትላላችሁ። ከዛ ቴክስቱ ዳውንሎድ ማድረግ ይዟል ማለት ነው። ከዛ ትወጣላችሁ። ከዛ ፒክሰል ላብ ነው የምንጠቀመው አሁን። ከዛ ካንስልንና ኢሜጅ ሳይዝ ነው የምናደርገው። ያወረድናቸው የዩቲዩብ ሳይዝ ስለሚሆኑ ሳይዙን ወደ ዩቲዩብ ታምብኔል እንቀይረዋለን። ኦኬ ስትሉት ይኸው እንደዚህ ያመጣላችኋል። ከዛ ቴክስቷን ኤዲት እናደርጋትና ምንድን የምንለው የምንፈልገውን ጽሁፍ ነው የምንጽፈው። ምንድን የምንለው ሰላም ለዚህ ቤት ሰላም ለዚህ ቤት አልኩኝ። ከዛ ሳይዟን እንደምፈልገው እናስተካክላት። ይኸው እንደዚህ አደረኩኝ። ከዛ ወደ ጎን እንሄድና ከስር እዚች ጋር ፎንት የምትላለች እሷን ትነካላችሁ። ከዛ እኔም ማይ ፎንት ውስጥ የአማርኛ ፎንቶች አሉ። እሱን አንዷን ክሊክ አደረግና አሁን ይሄን ስላልተመቼ ሌላ መርጬ ያው ያን ያህል እንትን የሚል አይደለም እዛ ላይ የምንጨነቀው። አሁን እንደዚሁ ለምሳሌ እቺን እናድርግና አሁን ይኸኛውን መረጥኩኝ እንበል። ከዛ ምንድን እናደርገው ባክግራውንዱን ማጥፋት ያለብን ወደዚች ፓርት እንሄድና እዚች ጋር ያለችዋን ገብተን እችኛዋን እንነካታለን ማለት ነው። ስትነኩት ባክግራውንዱን አጠፋ። ከዛ የሴፍ ምልክቷን እዚች ጋር ያለችዋን አንዴ ትነኩና ሴፍ አስ ኢሜጅ የምትለውን ነክታችሁ ከዛ ካስተም የምትለዋ ላይ ኳሊቲውን አልትራ ነው የምታደርጉት። ከዛ ሴፍ ቱ ጋላሪ የምትላለች እሷን አንዴ ክሊክ ስታደርጉ እሱ ሴቭ ያደርጋል። ጨረስን ማለት ነው። አንዱን ስራችንን ጨረስን። አሁን ደግሞ ወዴት ነው የምንገባው? ኢፌክቱን ወደ ምንጨምርበት ወይም ፎቶሾፕ ወደሚመስለው ፎቶፕ የሚባል አለ። እሱንም ቴሌግራም አካውንቴ ላይ ትገባላችሁ ወደ ቻናሌ ማለት ነው። ከዛ እሱንም እዚች ጋር አስቀምጬላችኋለሁ ማለት ነው። ሊንኩ ስነካው እሱም ይወስዳችኋል ቀጥታ እዚህ ጋር ሲያመርጣችሁ። እኔ አፕሊኬሽኑን ስላወረድኩኝ ነው። እናንተ ክሮም ላይም ሳታወርዱ መጠቀም ስላላችሁ እኔ ወደ አፕሊኬሽኑን ቀጥታ የሚወስደኝ። ይኸው መጣልኝ ማለት ነው። ይሄን ይመስላል ኢንተርፌሱ። ከዛ ምንድነው እዚህ ጋር ያለው ኒው ፕሮጀክት ኦፕን ፍሮም ኮምፒውተር ቴምፕሌት ጀነሬት ዊዝ ኤአይ ነው የሚለው። እኛ የምንከፍተው ፍሮም
ኮምፒውተር የምትለዋን አንዴ ክሊክ ነው የምታደርጉት። ከዛ ምንድን የምታደርጉት እዚች ጋር ያለችዋን 3 መስመሯን አንዴ ክሊክ አርግታችሁ ዳውንሎድ ያደረግነው ቅድም አለ ኢፌክት ብለን ዳውንሎድ ውስጥ ስለሚቀመጥ እዛ እንሄድና ያወረድነው ይኸው ቦስ የምትለዋን ቦስ 3D የምትለዋን አንዴ ስትነኩ ከዛ እንትን ያደርግላችኋል። አሁን ፕሮሰስ ነው ማድረግ የያዘው ሊከፍትልን ማለት ነው። እሱን ትንሽ መጠበቅ ነው የሚቆየውም እንደ ስልካችን ልዩነት ነው ማለት ነው። አንዳንዴ እስከ 30 እስከ 20 ከገፋም እስከ 40 ደቂቃም ሊቆይ ይችላል። ግን እንደ ስልካችን ነው። ግን ከ20 የሚያልፍ አይመስለኝም አብዛኛውን ጊዜ። ይኸው አሁን ከፍቶልናል ማለት ነው። ምንድነው የምናደርገው ቀጣይ? እዚች ጋር የተደራረቡ ወይም ሌየር የሚባሉትን አንዲት እነካና ሲከፍትልን እዚች ጋር በጥቁር ቦስ የምትለዋችኛውን በጥቁር አምጥቶልናል። ለዛ 2 ጊዜ ደብል ክሊክ እናደርጋታለን ማለት ነው። ደብል ታብ ስታደርጉት አንድ ላይ እንዲቀመጥላችሁ ደብል ታብ ነው የምታደርጉት። ከዛ ያው አንድ ላይ ሲቀመጥልን እንደዚህ ባዶ ይሆናል። ከዛ እዚች ጋር የቴክስት አይከን አለች እዚች ጋር እሷን አንዴ ክሊክ እናደርግና ቦስ የምትለዋን አንዴ ትነኩና ምንድን የምናደርገው ጽሁፎቹን የምናጠፋው አጠፋን ማለት ነው። ራይት እንላለን። ከዛ ፋይል እንልና ኦፕን ኦር ፕሌስ የምትለዋን እችኛዋን አንዴ ትነካላችሁ። ከዛ አሁንም እዚህ ጋር 3 ተደራራቢዎቹን እንነካና ኢሜጅ ውስጥ ገብተን ፒክሰል ላብ ላይ ያስቀመጥነውን እችኛዋን ሰላም ለዚህ ቤት የምትለዋን አንዴ እንነካታለን። ከዛ ያው አመጣለን ማለት ነው። አሁንም ፋይል የምትለዋን እዚች ጋር ያለችዋን መልሰን አንዴ ክሊክ እናደርግና ሴቭ ስማርት ኦብጀክት ምትላለች እሷን አንዴ ትነካላችሁ። ያው ሴቭ አደረገልን። አሁን እንደምናደርገው ከላይ ያለችዋን እቺ ቦስ 3D ምናምን የምትለዋን እሷን አንዴ ክሊክ አርግተን መጠበቅ ነው ራሱ አስተካክሎ ምናምን ነገር እንዲሰጠን። ከዛ እንዴ ሲመጣልን እዚች ጋር ቦስ 3D የምትለዋን ክሊክ አንዴ እናደርጋለን። ከነካችሁት በኋላ ትንሽ ደቂቃ ነው የምትጠብቁት። ራሱ ፕሮሰስ አርግቶ አስተካክሎ ይሰጠናል ማለት ነው። ያው ሰላም ለዚህ ቤት የሚለውን በ3D መልክ አስቀመጠልን ማለት ነው። አሁን ደግሞ ስናየው ከላይ እዚች ጋር ማንፈልጋኛ ያላስገባናት ቴክስት ኢፌክት ምናምን ትሏለች። እሷን ደግሞ ለማጥፋት ከፈለገን እዚች ጋር ያለችው አንቺ ተደራራቢውን መልሰን እንነካና ምንድን የምናደርገው ከላይ እዚች ጋር ቴክስት የምትላለች እሷን እዚህ ጋር የአይን እንትን አለች የአይን ምልክት አለች። እሷን አንዴ ስትነኩ ያጠፋዋል ማለት ትንሽ ደቂቃ ይቆይና ያጠፋዋል። የዛ ሰዓት ያው እንደምታዩት ይሄን የመሰለ እንትን ሰጥቶናል ማለት ነው። 3D ቴክስት በአማርኛ። ከዛ ሴቭ እንዴት ነው የምናደርገው? ፋይል ምትላለች እሷን አንዴ ከዛ ኤክስፖርት አስ ምትላለች
ከዛ ምንድነው እዚህ ጋር የምናደርገው ፒኤንጂ ነው የምንመርጠው። ያለበዛ ሌላዎቹ ጥራት ያላቸው አይሆኑልንም። ለዛ ፒኤንጂ የምትለዋን አንዴ ክሊክ የምታደርጉት። ከዛ ትንሽ ቢያስጠብቃችሁ ነው። ከዛ ይከፍትላችኋል ዳውንሎድ ማድረጊያው። ያው እዚች ጋር መጣለ ማለት ነው። ምንም የሚነካ ነገር የለውም። እዛው የተስተካከለ ስለሆነ እዚህ ጋር ሴቭ የምትለዋን ብቻ የምትነኩት። ያው እንደምታዩት እቺንም ይሄን ሰላም ለዚህ የምትለዋን አይያናት በቃ ሴቭ። ከዛ ዳውንሎድ ትላለች። እሷን ዳውንሎድ እንለዋለን። ያው ጨርሰናል ማለት ነው። እቺን የመሰለች ሲሪዲ ኢፌክት ያለው የአማርኛ ቴክስት በቀላሉ ማግኘት ችለናል ማለት ነው። በእንደዚህ መልክ ቴክስቶችን መስራት እንችላለን። ስላዳመጣችሁኝ አመሰግናለሁ። ሰብስክራይብ እያደረጋችሁ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ።